ዶሮ በቀን በቀን ትጥላለች እና ምንም ስራ የላትም እንዴ አለችኝ ሴትዬ። ባለቤቴ ነግሮኝ ነው እውነትም በቀን በቀን ነው የምትጥለው ብላ ጠየቀችኝ። እና አዎ አልኳትና አሳቀችኝ። ተሳሳቅን በጣም ገረመችኝ። እንዴት ናችሁ ውድ ፋሚሊዎቻችን ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ተጠፋፋን። ሴትዬ ናት የገረመችኝ። ትላንትና ኩሽና ውስጥ ቆመን አንዳንዴ እንስቃለንና ስለ እንቁላል አንስተን የተቀቀለ እንቁላል እዚህ ተላጃ ውስጥ አለ አለችኝ። አልኳትኝ በቀደም ወደ አቡዳቢ ኢጃዛ ስሄድ ጥጄ ሳልበላ ትቼ ወጣሁኝ። የሰው ቤት ነገር እንግዲህ ከዛ ለምን በኪሱ እንኳን አድርገሽ ይዘሽ አትበይም ነበር አለችኝ እና በዛው ጀመርን። ከዛ ባለቤቴ ዶሮ በቀን በቀን ትጥላለች ምንም ችግር የለባትም ብለዋለኝ። እውነት ነው እውነታውን ነው ግን እውነትም በቀን በቀን ነው የምትጥለው ብላ ጠየቀችኝ። አዎን አልኳት። ማይንዳ ሙሽኪላ ብላ ሳቀችን። በቃ ልክ እንደ ሰው አሽሟጠጥናትና በራሴ ስቄ በጣም ተሳቅን። እና እኛም እንደዛ እንደ ዶሮ ፍልፍል አድርገን መሬት ሞልተን ብናይ እንዴት ደስ ይላል። ልጅ መውለድ በጣም ደስ ይላል። እንደዛ ሁሉ ነገር ቢቀልልን ብዬ አሰብኩኝ። ግን የሱ ፍቃድ ሆነ። የኛን ጊዜ ስደት በላ። ክብር ተመስገን ለሰጠን ጸጋ እናመሰግነዋለን። እና ዩቲዩብ ላይ ደግሞ ጠፋሁኝ። በቃ ሁሉ ነገር አልተመቸኝም። ጊዜ ሰዓቱ ሰው ቤት በቃ እዚህ ላይ ቪዲዮ መጫን ሁሌ እመኛለሁ እፈልጋለሁ ግን አልተሳካልኝም እላችኋለሁ። እስቲ እንደ ሴትዮዋ የተገረማችሁ ሰዎች ካላችሁ እዚህ ኮመንት ላይ ሃይ በሉኝ። ያው ዶሮ በቀን በቀን ነው የምትጥለው። እኛ ደግሞ አዲሳችን አይደለም። አዲስ ስለሆነባት በጣም ገርሞኝ እያሳቀችኝ ነበርና አንዳንዴ ፈታ ታደርገኛለች ሴትዮ። ገጠር የማያውቁ ሰዎች እኮ የገጠር ልጅ ያልሆኑ ሰዎች ይገርማሉ። እና እዚህ ላይ መታችሁ ፈታ አድርጉን። እስቲ ከዚህ በኋላ ደግሞ አከታትለን እንሰራለን። ሴትዮዬንም እዚህ ኢንተርቪው አደርጋታለሁ እያልኩ ነኝ። እዚህ አምጥቼ አንዳንድ ነገሮችን እናወራለን ከሴትዮዬ ጋር። በጣም ቀለል ያለች ሰው ስለሆነች በጣም ትመቸኛለች እና ኢንተርቪው አደርጋታለሁ እዚህ ዩቲዩብ ላይ። ብዙ ነገር እናወራለን ስለ ህይወት። አብረንም የምንሰራ ስራ ይኖረናል ወደፊት። ከሷ ጋራ ብዙ ውይይት እናደርጋለን በመረጃ። እናንተ ደግሞ እኛን ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን። ጉዞ ወደፊት ነው። ስራ ይቀጥላል። እንደ ህይወት ነው። ስራ አይቆምም። ስራ አይቆምም ያለ ሰው ሰርቶ ስለሚበላ እና ደግሞ ስደተኞች ኃላፊነት በራሳችን ስለሆነ ከራሳችን አልፈን ለሰው ስለምንሆን ስራ አይቆምም ይቀጥላል እላችኋለሁ። ወገኖቼ አሁን ፀሐይ ግን በእውነት ተስፋ የሚያስቆርጥ ነው። ደክሞኛል። እኔ በጣም አቅቶኛል። በቀደም እንደ ሰው ላርፍ ነው ወደ እረፍት ቤት ሄድኩኝ። ግን 2 ቀን እዛ ወይ ተኝቼ አላረፍኩ ወይ ተጫውቼ ተደስቼ ያልተጫወትኩ ከሰው ጋር። እዚህም ስራ ቦታ በቃ ስቃይ ነው ማረፊያ ስለሌለኝ። አንድም ለዚህ ነው ከዩቲዩብ ላይ ያስጠፋኝ። እዛ ቆይቼ መጣሁ እላችኋለሁ። እንደውም እዚህ ይሻላል። ፀሀይ ስለምታይ ምን ያህል እንደታመምኩና እንደተሰቃየሁ ነው የማውቀው። በጣም ተሰቃይቼ ነው የተመለስኩኝ እላችኋለሁ።
ግን እግዚአብሔር ይመስገን እችንም ያላየ ሰው ብዙ ስለሆነ ክብሩን ሁሉ እሱ ይውሰደው። በሰላም ሂጄ በሰላም ተመልሻለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ሁሌ በዚህ ሰዓት አንዳንድ ቪዲዮ ለቃለሁ እንደ እግዚአብሔር ፍቃድ። ከዚህ በኋላ ደግሞ ስለ ሴትዮ ምናምን ደግሞ አንዳንድ ነገር እላችኋለሁ። በጣም ምርጥና ውድ የሆነች ሴት ናት በእውነት። ድህነት አይኑ ይጥፋ። ድሀ መሆናቸው ነው እንጂ በጣም ንጹህ የሆኑ ሰዎች ናቸው። በቃ እንደዚህ ሀገር ስራ እኔ ሰርቼ አልመለስም ነበር። ግን እግዚአብሔር አንዳንዴ ሳናስብ የሚሰጠን ነገር አለ አይደለ? እኔ ያ ነው በቃ ሳላስብ ለ2 ወር ስራ ነው የመጣሁኝ እዚህ። አሁን 8 ወር ሆነኝ ማለት ነው። 8 ወር በቃ ቀናቶች ናቸው የቀሩኝ 8 ወር ለመጨረስ። እና በዚህ መሀል በጣም ተላምደናል ከህፃናቶችም ከሷ ግን በጣም ነው የምንግባባ። እኔ የሚቸግረኝ ማረፊያ ማጣቴ ነው። በቃ መኝታ ክፍል ስለሌለኝ ብቻ ነው። እና ከዚህ በኋላ ብዙ ነገር እናወራለን፣ ስለ ቤተሰብ፣ ስለ ስደት፣ ስለ ትዳር፣ ስለ ልጅ። እውነት ብዙ ነገር በቃ በምክር የሚመለስ ከሆነ እስቲ ምከሩኝ። እኔም ምክር ፈልጋለሁ። ብዙ ነገር ይጎልብኛል። ብዙ ነገር አለብኝ። ብዙ ነገር ብዙ እናወራለን አብረን። አብሶ ስለ ፋሚሊ ስለ አንዳንድ ሰዎች ምቀኝነታቸውን እናወራለን። ብዙ ነገር እናወራለን። እግዚአብሔር ግን ምቀኛ ሰዎችን ደግ አድርጎ ያቅርብልን፣ ክፉን ያርቅልን። ይህን አዲስ ዓመት ደግሞ መድኃኒዓለም እሱ በኪነ ጥበቡ ይችላልና ሁሉን ነገር አስተካክሎ አዘራድሎ ወደዛ የምንሻገርበት ዘመን ያደርግልን። ከክፉ ሁሉ ይሰውረን። እና እንዳልኳችሁ እዚህ ዩቲዩብ ላይ ብዙ የሚወራ ነገር አለ። እናወራለን፣ እንጫወታለን። ምክር የሚያስፈልገኝ ከሆነ ትመክሩኛላችሁ። እውነት በጣም ነው የሚቀበላለሁ። በጣም ብዙ ነገር በጭንቅላቴ ውስጥ የሚመላለስ አለ። ላውጣው ልተው እያልኩ ከራሴ ጋር የማወራ ብዙ ነገር አለ። እና እዚህ ዩቲዩብ ደግሞ መስራት ግድ ይላል። ለመስራትም ደግሞ መነሳሳት ሞራል እንዲሆነኝ እናንተ ስታበረታቱኝ ነውና አበረታቱኝ። አብሶ ስለኔ ትዳር፣ ስለኔ ህይወት አጋራችኋለሁ ከዚህ በኋላ በእውነት ምንም ነገር ሳላስቀር ስለ ቤተሰቦቼ፣ ስለ ህይወቴ፣ ስለ ስደት ኑሮዬ ተጀምሮ እስኪጨርስ ድረስ ያለውን ጊዜ ሁሉ እነግራችኋለሁ። በቃ የማስቀረው አንዳች ነገር የለም። በውስጤ ደብሮኛል፣ ከፍቶኛል። ግን እግዚአብሔር ጸጋውን አብዝቶልኝ አለሁ። እሻገራለሁ። አሁንም እንሻገራለን ተያይዘን እላችኋለሁ። እድሜ ለምቀኛ። ብዙ ነገር አይተናል፣ ብዙ ነገር ደርሶብናል፣ ብዙ ነገር ሆኖብናል። አብሶ በትዳር የወለድናቸውን ልጅ ለመቀማት ሁሉ ብዙ ነገር ሆኖብናል። ግን እግዚአብሔር ኃያል ነውና ሁሉ ነገር አልፎ እኛ ሳንሆን ነቀላ ማጭዱ ነው የቀሩት እነሱ ናቸው። እኛ ምንም አልሆንም። ነቀላ ማጭዱ ነው የቀሩ ራሳቸው እላቸዋለሁ። ክብሩ ይስፋ ለመድኃኒዓለም ስላደረገልኝ ሁሉ አመሰግናለሁ። አድርጎልኛልና ወዳችኋለሁ። አመሰግናለሁ ስላዳመጣችሁኝ እስከ ፍጻሜ ድረስ።